እየሆንክ ነውና አይ ቲንክ ግራ ገብቷል ሐሳቡ። የኔን ሐሳብ ያገኘው አይመስለኝም። እነዚህ አይሁዶች የአላህ ልጅ ነው የሚሉና ክርስቲያኖች ደግሞ አልመሲን የአላህ ልጅ ነው የሚሉ በሰዓቱ የነበሩ ይህ በአፎቻቸው የሚናገሩት ቃላቸው ነው አለ። የእነዚያ ከነሱ በፊት ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ምንድነው ይመለሳሉ? ምንድነው አሁን ግራ የገባህ እዚህ ጋር? አላህ እኮ ይሄን መናገራቸውን ደግፎ እኔ ደግፏቸዋል አላልኩም እኮ። ቅድም ክርስቲያኖች ኢሳን የአላህ ልጅ ነው አይሉም በሰዓቱ የነበሩት አልከኝ። አሁን በሰዓቱ በሙሐመድ ጊዜ የነበሩ ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ ወይስ አይሉ? ማለታቸውን ደግሞ አላህ አውግዞት ነው የተናገረው እዚህ ጋር። ኦኬ ብሏል አላሉም ግን አላህ እዚህ ጋር ደግሞ አውግዞ ነው የሚናገርልህ ነው የምልህ አላህ ማለታቸውን። ክርስቲያን አንድ ጥያቄውን ግልጽ አድርግልኝ። ጥያቄው አንዴ አቦ ይጃርሱ ቆይ። ኦኬ ስለዚህ በሰዓቱ የነበሩት ሉክ አብደላ በሰዓቱ የነበሩ ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ አይደለ? ይላሉ በምላሳቸው ይላሉ አለ። በምናቸው የሚበሉ ችግር የለውም። እነዚህ ያረዱት ነው ወይስ የተፈቀደ አይደለም? ይኸውልህ አሁን አንድ ነገር ልንገርህ። በሰዓቱ የነበሩት አህለል ኪታቦችን አትንገረኝ። በሰዓቱ የነበሩ አህለል ኪታቦችን እነሱ ያረዱትንም ብትበሉት ችግር የለውም። ከዛ በኋላ ላይ ደግሞ ሌላ አያ ላይ አላህ ምን አለ? እዚህ ጋር ወላ ተቁሉ ወላ ተቁሉ ማለም ይከብላል። በኋላ ላይ ደግሞ አላህ ወረደ። አንዴ ፕሊስ ተረጋጋ። እነዚህ አህለል ኪታቦች ያረዱት ክርስቲያኖች ኢሳ የአላህ ልጅ ነው ብለው የሚናገሩ ማለት ነው። እነዚህ ያረዱትን ምግብ በሰዓቱ መብላት ሙሐመድ ፈቅዶ ነበር ወይስ አልፈቀደም ነው? አላህ ፈቅዶ ነበር። ፈቅዶ ነበር። ኦኬ ስለዚህ መጀመሪያ ምን እያልክ ነበር ማለት ነው? አጭበርብረሃል ማለት ነው። ምክንያቱም በሰዓቱ የነበሩት ክርስቲያን አንዴ ተረጋጋ። ምን ብለህ አጭበርብረሃል? አንዴ የሚሰርቆይ ምን ብለህ አጭበርብረሃል? በሰዓቱ የነበሩት ነሳራዎች ክርስቲያኖች ኢሳን የአላህ ልጅ ነው አይሉም ብሉ የተባልነው የአላህ ልጅ ነው የማይሉ የነሳራዎችን ነው ብለህ ተናግራል። በሙሐመድ ያሉት እንኳን ክርስቲያኖች ኢሳ የአላህ ልጅ ነው ብለው ይናገራሉ። እነዚህ የመጽሐፉ ሰዎች የተባሉት አህለል ኪታቦች የተባሉት ክርስቲያኖች ከሆኑ ስለዚህ በሱራ 5 መሰረት የእነዚህን ስጋ እንድትበላ ቁርአን ፈቅዶልሃል ማለት ነው። አሁን ስትታረማለህ ከስተትህ ወይስ እንደገና ትታጠባለህ? አብደላ ማይክን አንሳና ቀጥል። እናጭበረብራለን ብላችሁ ቁርአናችሁን ትክዳላችሁ። እናጭበረብራለን እናታልላለን ብላችሁ ማለት ነው። ሊያጭበረብር ሞከረ፣ የራሱን ቁርአን ካደ። እኔ ልንገርህ የእውቀት ባለቤት ሳሎን ራሱ ያንተን መልስ ለመመለስ ብቁ ነኝ። አልሐምዱሊላህ በቂ የሆነ መሰረታዊ እውቀት አለኝ። አንድ ነገር ልንገርህ በቂ የሆኑ ሰዎች ሲመልሱ ክዳችሁማ ትመልሳላችሁ። አንድ ባክግራውንድ የማይችላል እኔ ታራ አንድ ሙስሊም ነኝ መስል ይሄ መልጥ ጥያቄ ነው ብላ ክርስቲያን አንድ ወደ ጥያቄው እንመለስና ትመልሳላችሁ። ስለ ጥያቄው ነው ይተርግበናት ይኸውልህ አንድ ነገር ልንገርህ አጭበርብራችሁ ባክታችሁ ማኮ ትመልሳላችሁ። አብደላ ማለት ለፖለቲካ ነው የምትወጣው እንጂ ማለት ነው ይሄ የእንትን ነገር አይደለም። አብደላ ይሰማል? ይሰማኛል። ኦኬ ምንድን ነው እያልከን ያለው አንተ? ክፍሉን ምን አልኩ? በትክክል ያለውን ያስረዳው። ከዛ ይሄ ይኸውልህ የአህለል ኪታቦችን ያረዱትን መመገብ ከነሱ ጋር መጋባትም ትችላላችሁ የሚል አለ። እሺ አልየውም ብሎ ለሙሐመድ ያስተማረው ማለት ነው። እሺ ከዛ እሱ ጋር መጣልኝ ደግሞ በአህለል ኪታቦች ማለት በነብዩ ዘመን የነበሩት ሌላ ጥያቄ የሚፈጥር ጥያቄን ፈጠረ። አህለል ኪታብ በነብዩ ዘመን የነበሩት አላህ ልጅ አለው ብሎ ያምናሉ የሚል ጥያቄን ፈጠረብኝ። የመጀመሪያው ጥያቄ ሌላ ነው። ለምን ጥያቄ ይገባኛል። ቆይ እሱን የሱን አሁን ተወውና ያንተ አቋም አህለል ኪታብ የኔ አቋም ደግሞ አህለል ኪታቦች ያረዱትን መብላት ይቻላል። መልካም የመጽሐፉ ሰዎች ያረዱትም መብላት ይቻላል። የመጽሐፉ ሰዎች ነው ማን ናቸው? አህለል ኪታቦች በነብዩ ዘመን የነበሩት ነሳራዎችና አይሁዳዎች። መልካም አሁን ማስረጃ ከፍ እናደርገህና ታሳየናለህ።
በዛን ዘመን የነበሩት ነው። ከዛ በኋላ ሀለል ኪታብ ይባላሉ አይባሉም? ማስረጃ ክፍተት ታሳየናለህ። የምኑን ነው ማስረጃ ማሳይ? ሀለል ኪታብ ከዛ በኋላ ከነብይህ በኋላ ያሉት ይባላሉ አይባሉም? ከነብዩ በኋላ ከዛ በኋላማ ወላ ተአኩሉ ሚማ ለም ይዝከር ስሙላህ የሚል ቁርአን አያወርዶ ያላህ ስም ያልተተነበየበትን እኔ ቁርአን አልበላም ምግብ አልበላም። ከዛ በሌላ ሱረቱል አንዓም ላይ ወላ ተአኩሉ ሚማ ለም ይዝከር አልወረደም። አዳም ሱረቱ በቀራ ላይ ያለው በቀራ ነው የሚቀርመው ወይንስ መኢዳ ነው ቀድሞ የወረደው? በቃ እሱን አይደለም። ይኸውልህ ነስኽና መንሱኽ የሚባል ነገር አለ። ማንኛው ነው የትኛው ነው የተነሰከው? ማን ነው የነሰከው የሚለውን የትኛው ነው መንሱኽ የትኛው ነው የተነሰከው? አሁን እሱ ላይ እንድንሄድ በቀራ ነው ቀድሞ የወረደው ወይንስ አሊምራን? ልንገርህ ዑለማዎች ጋር እዚህ ጋር ክላፍ አለ። አህለል ኪታቦች በዚህ ምን ያሉት አህለል ኪታቦች በዛ በነብዩ ዘመን አህለል ኪታቦች ናቸው እና ማን ነው የትኛውን የነሰከው? አንተን በዚህ ያመልጣለሁ ብለህ አስበህ ከሆነ መጨረሻው የወረደው የትኛው ነው? ምክንያቱም መጀመሪያው መጨረሻውን አብሩጌት ሊያደርገው እንደማይችል ታውቃለህ። አብሩጌት የሚያደርገው የትኛው ነው? መጨረሻ የመጣው ነው መጀመሪያ የመጣውን ነገር። እኔ አሁን አንተን ብዙ ተከታይ ልታመልጥ ነው ምናምን የሚባሉ ቃላቶች የህፃን ቃላቶችን አታውራ። እኔ ለአንተ በቂ መልስ ቢሰጥ አንድ ኖርማል ተራ ሰው መልስ ሰጥ የሚችልበት ቁመና ላይ ነው ያለ ማለት ነው። ውሃ ጠጣ ወንድማችን። ምንም እኮ የምታውቀው ነገር የለም። መረጃ አምጣ ብዬህ እኮ ምንም የምታውቀው ነገር የለም። አይደለም የምታውቀው ነገር የለም። ልታመልጥ ነው ምናምን። ቆይ ቶንን ቀንስ። አይደለም ይሄ ፖለቲካ መሰራውን አንተ ተከታይ ያለ ሰው ማለት ነው። ቶንን ቀንስ፣ ጩኸቱን አረጋጋው። ከአልሜዳና ይሄ ከወረደው የምታወራው ንግግር አንተ ልታመልጥ ከሆነ እንደዚህ እኔ የአንተ ኡስታዞች ጭንቅላት አልባ አካል የሚያመልኩትን አይደለሁም። ልታመልጥ ነው ልሮጥ ነው አልወጣኝም። ጥያቄ ነው የጠየኩህ። የትኛውን ነው አብሬት ያለው? እምነት አልሳደብም። ፕሊስ ማንም አልሰደበህም። ተረጋጋው። ለመውጣት ፈልገህ ነው? አይ ነው በዚህች አጠሳብን በደንብ አስተውሉ። ያው አላስወጣውም፣ አስጨርሰዋለሁ። መረጃ እንደማመጣ 100% እርግጠኛ ስለሆንኩ አሁን ተነስቷል። የኛው ክል ብለሃል፣ ማረጃ አምጣለት። ብዙ ዑለማዎች ብለሃል። ወጣ። አያችሁ፣ ወጣ። ነገርኳችሁ እኮ እኔ ታክቲካችሁን እኮ ጠንቅቄ ያውቀዋለሁ። ልክ ስትቆነጠጥና ስትያዝ ፍርፍር ማለት አውቃታለሁኝ። ታክቲካችሁን ጠንቅቄ ስለማውቃት ሊያመልጥ የሞከረው ምንድነው? እሱ ተነስኳል በሚል ሊያመልጥ ነበረ፣ አልተነሰቅም። ይሄ መጨረሻ ላይ የወረደው እንደውም ይህንኛው ነው። አብርጌት አድርጓቸዋል። ሌሎቹን እንደውም እነኛዎቹን አይነስካቸው። ይህንን ደግሞ በሀዲስ ፈስርላለሁ። በተፍሲሮች ብቻ ሳይሆን በነብይ ንግግር ፈስርላለሁ። ይህን ክፍል በነብይ ንግግር ፈስረዋለሁ። አንድ በሙፈሲሮች ኢብን ከሲር በል ጠበሪ በል ቁርጡቢ በል በሌሎችም ፈሰርላለሁ። እሱ አልበቃኝ ካልክ ደግሞ አሁን ባሉ ኡስታዞቻችሁ አምጥቼ አንድ አይደለም ሁለት አይደለም ሶስት አይደለም በቂ ቪዲዮዎች አምጥቼ ላሳይ እችላለሁ። ሳታውቁ አትግቡ። ሳታውቁ ሃይማኖታችሁን አትግቡ። ኤኒዌይስ አቡ ሪሃን ጥያቄ ነበር። አሁን እንኳን ደህና ቆያችሁኝ። ክርስቲያን ሰላም እያለሁ በመጀመሪያ አሁን ያነሳችሁት ማስረጃ የሚሆን የቁርአን አያም ልክ ናችሁ። ምንም የተሳሳታችሁት ነገር የለም። ተፍሲሩ ላይ ሁሉም ላይም ልክ ናችሁ። የሚለው የክርስቲያኖችን ስጋ መብላት ተፈቅዶላቸዋል፣ ሚስቶቻቸውንም ማግባት መልካሞችን ተፈቅዶላቸዋል። ልክ ነው የተናገራችሁት። እዛ ላይም ወንድማችን ክርስቲያን ያመጣውም ልክ ነው። በመሲህ ኢሳ ልጅ የአላህ ልጅ ነው የሚሉት ክርስቲያኖች እንደሆኑም ልክ ነው። ግን እኔ አሁን እዚህ ጋር ጥያቄ ያለኝ ማለት ነው፣ ቁርአኑ ክርስቲያን የሚለው አካል ወይም ክርስቲያን የሚለው ግሩፕ ወይ ሃይማኖት ተከታይ እኛ ነን ብላችሁ እናንተ ታምናላችሁ? የመክርስትናውን አያውቀውም እንጂ ቁርአኑ ነው ነሳራ ያለውን ክርስቲያን ብሎ ተርጉሞታል። ክርስቲያን ያን እነዛ ክርስቲያኑ የነሳራ ብሎ ቁርአኑ አድረስ የሚያደርገው ግሩፕ እኛን ነው ብላችሁ ታምናላችሁ? ሃይማኖታችን ጠንቅቆ ያውቀዋል ብለን ክሌም አናደርግም፣ ምክንያቱም በስርዓት ስላልገለጸን ማለት ነው። ነገር ግን ክሌሙ እንደዛ ወደዛ ነው ሊድ የሚያደርገው፣ ምክንያቱም መጽሐፍቶቹ የኛ ነው።
የወንጌል ባለቤቶች ሌሎች ወንጌል ላይ ያላቸው ወይንም ደግሞ የተውራት ባለቤቶች ሌሎች ተውራት ያላቸው ያንን ሪፈርስ ለማድረግ አንድ፣ ሁለተኛ ደግሞ ሙፈሲሮቻችሁም እኛን ነው ኮት የሚያደርጉት። እሺ እንደዛ ካልክም ደግሞ አሁን ወደ ተውራቱም ማለትም ደግሞ ወደ ወንጌሉን ከሄድን ማለት ነው ወንጌሉ የኛን ወንጌል ነው ሪፈር የሚያደርገው ካልክ ወንጌሉ ሊያሟላው የሚገባውን ክራይቴሪያ አሁን ያለው መጽሐፍ ቅዱስ ሊያሟላው ይገባል አይደለ? መልካም እንደዛ ከሆነ ያ ሊያሟላው ይገባል የሚለው ግን መተርጎም አለበት። ምክንያቱም በጊዜው የነበረ ወንጌል አሁንም አለን ብለን እኛ እናምናለን። ወንጌሉን አውቆት ስላልሆነ መሐመድ ኮት ሲያደርገው ኮንትራዲክሽን ስላለበት ማለት ነው። የመጽሐፉ ሰዎች ሲል እንጅልና ተውራትን የሚከተሉትን ነው አይደለ? ሁለቱ ሱራ 6 156 ላይ በሁለቱ ጭፍሮች ላይ ብቻ ነው የወረደው እንዳትሉ ለእናንተም ቁርአን ወርዶላችኋል ስለሚል እነኛ ሁለቱ ጭፍሮች ደግሞ እነማን ናቸው የሚለውን በቀራ ላይ 111 እስከ 113 ላይ አይሁድና ክርስቲያኖች እንደሆኑ ያስቀምጠዋል። ስለዚህ እነኛ አይሁድና ክርስቲያኖች ምንድነው መጽሐፍቶቻቸው የሚለውን ደግሞ አምስተኛው ሱራ ላይ ከቁጥር 46 እስከ 47 ተውራትን ለአይሁዶች ኢንጅልን ደግሞ የኢሳ ተከታዮች ብሎ ያስቀምጠዋል። የኢሳ ተከታዮች ማን ነው የሚለውን ደግሞ ደጋግሞ የሚያነሳው ምንድነው ክርስቲያኖችና ሐዲሳቶች የሚያስቀምጠው የኢሳ ተከታዮች ክርስቲያኖች ብሎ ነው የሚያስቀምጠው። ኢሳን ያላህ ልጅ ብለው ይከተሉታል የሚል አስተምሮ ስላለው ማለት ነው። ኦኬ አሁን ያልከው ልክ ነው። ግን አሁንም ጥያቄ ምን መሰለክ፣ ይኸውልህ አሁን ለምሳሌ ልክ ተውራት ነው የምንለው አንድ በሙሳ ላይ ነው የወረደው ክራይቴሪያው፣ ሁለተኛ ለአይሁድ ህዝብ ነው የወረደው። በማን በኩል? በሙሳ በኩል። አሁን ያለበት ዋናው ፖይንት ምንድነው? እሱ ወንድማችን ሶሪ ተራብት ስላደረኩ የመጽሐፉ ሰዎች ሲል ደጋግሞ ያነሳቸው ኮት የሚያደርጋቸው አለ። ሶስተኛ ትበሉ የመጽሐፉ ሰዎች እናንተ መጽሐፍ ሰዎች ወይ ኢሳ እንደዚህ ነው እያለ ኢሳ አምላክ አይደለም ብሎ ነው ዲናይ እያደረገ የሚለው። ነገር ግን ኢሳን እንደናንተ አስተምሮ ማለት ነው ኢየሱስ ብላችሁ አምላክ የምትሉትን እያለ ነው አይደል የመጽሐፉ ሰዎች። ስለዚህ የመጽሐፉ ሰዎች እናንተ ኢሳ የምትሉት ኢየሱስን ከሆነ እኛ አምላክ ብለን እናምናለን፣ የአብ ልጅ ነው ብለን እናምናለን። ስለዚህ የመጽሐፉ ሰዎች ቢለው እኛን ይመለከተናል ማለት ነው እኮ። እንደዛ ይህን ክል የምትወስድ ከሆነ ማለት ነው ቁርአኑ በወረደበት ዘመን የነበሩ ነሳራዎች አሉ አንድ ዳይራ፣ ሁለተኛ ደግሞ አሁን ያሉት ነሳራዎች ወይም ክርስቲያኖች አሉ። ሁለቱን አንድ ለማድረግ ካሰብክ አንተ ማለት ነው ክራይቴሪያው ቢያንስ እንኳን የዛኔ የነበሩት ክርስቲያኖችና አሁን የነበሩት ክርስቲያኖች አንድ አይነት ናቸው ወይም ተመሳሳይ መንገድ ነው የሚከተሉት ካልን ማለት ነው ያ መንገድ ምንድነው? ኢንጂል ወይም ወንጌል ማለት ነው። እና ያ ወንጌል ተመሳሳይ ሊሆን ይገባል። ሁለቱ መንገዶች አንድ ከሆኑ የዛ ዘመን ክርስቲያንና ያሁኑ አንድ ነው ብለን ካሰብን የሚከተሉት ወንጌልም አንድ መሆን አለበት። እንደዛ ብለን ከሄድን ደግሞ የዛኔ የነበረው ወንጌል ወይም ደግሞ ቁርአንን ነው አሁን አንስተን እየተከራከርን ያለነው። ቁርአኑ ክሌም የሚያደርገው ወይም ወንጌል ነው የሚለው መጽሐፍ በነብዩ ዒሳ አለይሂ ሰላም ላይ የወረደው ወይም በኢየሱስ ክርስቶስ ላይ የወረደው በህይወት ዘመን ምድር ላይ እያለ ያስተማረበት መጽሐፍ ወይም ደግሞ በመጽሐፍ ቅዱሳችሁ ላይ እንዳለ ወንጌልን እመኑ ብሎ የሰበከበት ወንጌል መጽሐፍ ሲሆን አሁን ላይ ያለው ወንጌል ግን ኢየሱስ ከሞተ ወይም ደግሞ ከተሰቀለ ከተወሰኑ ዓመታት በኋላ በአራቱ መጽሐፍ ቅዱስ ጸሐፊዎች የተጻፈ ነው። ያ ነገር አያፈርሰው ራሱ ወንጌል ነው እንዳንል አያፈርሰው። ለምንድነው የማያፈርሰው? አንደኛ የእስልምናን ሜቢ አረዳዱን ታውቀዋለህ ብዬ አስባለሁ። ቁርአንም በመሐመድ ጊዜ መሐመድ የጻፈው የለም። በመሐመድ ላይ ወረደ ቢባልም መሐመድ ከሞተ በኋላ ነው ኮምፓይል የተደረገው። ያው በሶስተኛው እንትና በኡስማን ከብዙ ሂደቶች በኋላ ነው ኮምፓይል የተደረገው። አንደኛ የተጻፈው በኡስማን ስለሆነ ማለት ነው። አስቀድሞም ሚስኮንሰፕሽን ነበረ መሐመድ ጋር ብያለሁ። ምክንያቱም የመጽሐፉ ሰዎች ሲል እንዴት ነው የወረደው ምንድነው የወረደው የሚያውቀው ነገር ስለሌለ ዝም ብሎ በኢሳ ላይ ወረደ ይላል እንጂ እኛ ክርስቲያኖች አስቀድሞም በጊዜውም የነበሩ በደንብ አስተው አሁን አይደለም ባክ አድርገህ በመሐመድ ጊዜም የነበሩ ኢሳ ላይ እንደዚህ የተጠቅለል መጽሐፍ ወርዶ እንደዚህ ከዛ በኋላ የሚባል አስተምሮ የለም። በአይሁዶችም ዘንድ የለም፣ በክርስቲያኖችም ዘንድ የለም። በመሐመድ ጊዜም የለም፣ ከመሐመድ በፊትም መጽሐፍ ወርዶ ከዛ የሆነ መጽሐፍ ዞ ኢየሱስ አስተማረ የሚል የለም። ወንጌል ራሱ ምን መጽሐፍ መልካም የብስራች ማለት ነው እኮ ብስራት ማለት ነው። ወንጌል ማለት መጽሐፍ ማለት አይደለም፣ የምስራች ማለት ነው። ያ ምስራቹ ደግሞ ራሱ ክርስቶስ ነው። ራሱ ክርስቶስ የምስራች ስለሆነ ብስራት ስለሆነ፣ ስለዚህ ቁርአንህ ጋም ልክ ለመሐመድ ቁርአን ወረደለት ብትልም ቁርአንም መሐመድ አልጻፈም፣ ወይንም ደግሞ የተጻፈ የተጠቀለለ መጽሐፍ አልሰጠህም። የሰጠ ምንድነው? ያስተማረው አለ መሐመድ ሰማው ብሎ ለተከታዮቹ ያስተማሩ ለሳባዎቹ አለ። ሳባዎቹ የጻፉት ነው ቁርአንን
በኋላ ኮምፓይል ተደርጎ አሁን ቁርአን 114 ምናምን ምዕራፍ ዘህ የምትገኘው 114 በጊዜው ባይሆን ኤንዌስ ብቻ ከጊዜ በኋላ የመጣው ኮምፓይል የሆነው በኋላ ነው። መሐመድ ቁርአንን ተጽፎ ተሰጥቶት ያንን ቁርአን ወረቀት ላይ ኖሮ አይደለም። አስተምሮቱ ከሆነ ደግሞ ያ ክርስቶስ ደቀ መዛሙርቶቹን አስተምሯቸዋል። ማን? ሐዋርያቶቹን አስተምሯቸዋል። ሐዋርያቶቹ ጽፈውታል። ነቢያቶቹ ሐዋርያቶቹ በጊዜው የነበሩት ጽፈውታል። ማተር አያደርግም። ማክሲመም 100 ዓመት ነው በክርስቶስ ጋፕ ያለው ሉር ክርስቶስ በ30 ምናምን የተጻፈው በ100 ውስጥ መሀላቸው ጋፕ ያለችው 70 ዓመት ያህል ነች። የመሐመድን ከሰራኸው ግን ኦቨር ነው የሚወጣብህ። በአቡበከር ጊዜ አይደለም፣ በኡመር ጊዜ አይደለም፣ በኡስማን ጊዜ ነው የሚመጣው። ያንተ ቁርአን የተሰበሰበውና የተጻፈው ከዛ እሱ ደግሞ ይቀጥላል። ይቅርታ ኢንተራክት ያደረኩ ኮምፓይሌሽን እና መጽሐፍ አንድ ነው ብለህ ታስባለህ? የኮምፓይሌሽን እና መጽሐፍ ኮምፓይሌሽን ማለት መሰብሰብ ነው እንደተረዳሁት፣ ተጽፎ የነበረውን መሰብሰብና በአንድ ጥራዝ ማድረግ ነው ኮምፓይሌሽን የምንለው። ግን መጽሐፍ ሲሆን ወይም ደግሞ አሁን ቅድም ያነሳኸው ማስረጃ ጠይቃለሁ ብዬ ረሳሁት። ወንጌል ማለት ብስራት ነው የሚለውን ኮንሴፕት ማስረጃ ሰጠኝ እችላለሁኝ። ኮምፓይሌሽን ነው ብለሃል። እንትና ኡስማን ኮምፓይል ሲያደርግ እኮ ከምንድን ነው ኮምፓይል ያደረገው? አንድም ከሰዎች እየጠየቀ ነው አይደለ? ከሚቀሩት። ስለዚህ ይህ ማለት ምን ማለት ነው? የተጻፈ አልነበረም ማለት ነው። ከሚሰሙት ሄዶ እንደዚህ ተብሏል እንደዚህ ነው እያለ ነው አይደለ የሰበሰበው። ይህ ማለት እንደዛ ተሰበሰበ ማለት ኦልሬዲ በመጀመሪያ በመሐመድ ዛት ሁሉም ነገር ስላልተጻፈ ነው። እንደዛ መረጃዎች እየሰበሰበ ከሰዎች በኢማማት ወርነት ትርጉሙን ካየነው ኮምፓይሌሽን ማለትና ዶክመንቴሽን ይለያል። ዶክመንቴሽን ሲሆን በቃላት የነበረን ነገር በዶክመንት ስንጽፈው ሲሆን፣ ኮምፓይሌሽን ሲሆን ግን በአንድ ጥራዝ ያልነበሩ ጽሁፎችን ሰብስቦ በአንድ ጥራዝ ማድረግ ነው። ኮምፓይል ማድረግ ማለት ቃሉንም እኮ እኛ በአንድ አሁን በመሐመድ ጊዜ የነበሩት ምን ያህል ናቸው አይታወቅም። አንድ ምክንያቱም ሱረቱ አዛብ ላይ ራሱ የመጨረሻው አካባቢ ላይ ከአንድ ሰው ነው የተገኘው። አንድ ሰው ተናገረው መረጃ ተደርጎ ቀረበ ማለት ነው። እንደዚህ ሰምቻለሁ እንደዚህ ነው ስላለ ማለት ነው። ስለዚህ እኛስ ወንጌል የሰሙትን ያዩትን ጻፉት። የሰሙትንና ያዩትን። ስለዚህ የሰሙትንና ያዩትን ስትለኝ ኦኬ፣ ያዩትን ማለት ምክንያቱም ጌታ እግር ስር ቁጭ ብለው የተማሩት ነበረ። የጌታ እግር ስር ቁጭ ብለው የተማሩትን ያንን ጻፉት ማለት ነው። የመጽሐፍ ቅዱስ ጸሐፊያን ኢየሱስን በአካል ያገኘው ነበረ ማለት ነው። ኢብን ኢሻቅ ስረቱ ረሱልላህ ኢብን ኢሻቅ ፔጅ 104 ላይ ዮሐንስ ወንጌል ጸሐፊ ዮሐንስ የጌታ ደቀ መዝሙር ነበር ይልሃል። ያንተው የመሐመድ ሲራ ነው የጻፈልን ዮሐንስ ማለት ነው። ሶስቱ ነበሩ። ማቴዎስ ወንጌል ምዕራፍ 10 ላይ ከደቀ መዝሙርቱ አንዱ ማቴዎስ ነው። ማቴዎስ ወንጌል ነው የጻፈልን። ጨመረል ሁለት ደረስና ኦኬ። አንደኛ ጴጥሮስ ምዕራፍ 5 ላይ ወደ መጨረሻ አካባቢ፣ ማርቆስ ደግሞ የጴጥሮስ ደቀ መዝሙር ነበር። ጴጥሮስ ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ የጌታ ደቀ መዝሙር ነበረ። ይሁዳም እንደዛው፣ ያዕቆብም እንደዛው። እሺ ልክ ነው። የቅድሟን ማስረጃ ወንጌል ማለት ሮሜ ምዕራፍ ስንት ላይ ነው? ሮሜ ምዕራፍ 1 ነው። ቼክ አድርግልኝ ክርስቲያን። ኦኬ፣ ይህም ወንጌል ሮሜ ምዕራፍ 1 ነው። ስንት ነው? መልሳሳት ምዕራፍ 1 ከቁጥር 1 ጀምሮ አንብቦ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስራ ማን ነው? ስለ ልጁ ነው ራሱ። ወንጌል ማለት በግሪኩ ኢቫንጋሊዮን ከሚለው ቃል የመጣ ሲሆን መልካም ዜና ማለት ነው ትርጓሜው።
ኢቫንጋሊዮን ወይም መልካም ዜና ማለት ነው። ትርጉሙ ግሪክ ቃል ነው። ኢቫንጋሊዮን ከሚለው ቃል የመጣ ነው። ወንጌል የሚለው ቼክ አድርግለት ወይም እንትኑ ላይ ያውና መልካም ዜና እንደዛ ትርጓሜው አሳየው ከፈለክ። አይ ችግር የለውም። ዛሬ የነበረው ጥያቄ ይመስላል። በጣም አመሰግናለሁ። ጥሩ መልስ ነው የሰጠኸኝ። በቀጣይ እንደምታስገባኝ ተስፋ አድርጋለሁ። ሰላሙ ነው። ወደ እንትኑ መልሰውና አረፋ ላይ እንመለስ። እስቲ ክርስቲያን አረፋ ላይ እንመለስና አረፋ የሚከበርበት አንዱ የእርድ በዓል እንደመሆኑ እንግዲህ ዘፍጥረት ምዕራፍ 17 ላይ፣ ዘፍጥረት ምዕራፍ 12 ላይ፣ ዘፍጥረት ምዕራፍ 20 ላይ ስትመለከቱ አስቀድሞ እግዚአብሔር ለአብርሃም ቃል ኪዳን የገባለት አለ። አሕዛብ በዘርህ ይባረካሉ የሚል ቃል ኪዳን አለ እና ያ ቃል ኪዳን ይስሐቅን ሊሰዋ ይወጣል እና አብርሃም ማለት ነው ይስሐቅን ሊሰዋ ይወጣል። ወደ ሞሬ ተራራ የ3 ቀን ጉዞ ከቤርሳቤ ተነስቶ ይሄዳል። የሞሬ ተራራ 3 ቀን ጉዞ እንጨት ተሸክሞ ይሄዳል። በመጽሐፈ ቀሌምንጦስ ምዕራፍ 5 ላይ ከቁጥር 5 ጀምሮ ስትመለከቱት ለምንድን ነው ይስሐቅን ሊሰዋ የወጣው? እግዚአብሔር ሰው እንዲሰዋለት ይፈልጋል? አይፈልግማ። ዘዳግም ምዕራፍ 12 ላይ ያስጠነቅቃላል። ነፍሴ ከምትጸየፋቸው አንዱ ልጆቻቸውን ለጣዖት የሚሰው ነው ይላል። ለምንድን ነው ታዲያ አብርሃምን ልጅህን ወደ ተራራ ዝህልኝ ነው ያለው? ሰዋልኝ ለምን አለው? እንደዚህ አይነት ጥያቄ ሾክድ የሚያደርግ ልጁን እንዲሰዋ ለምንድን ነው የጠራው? ለምንድን ነው የጠየቀው? ምሳሌው ምንድን ነው? በብሉይ ኪዳን ለሞሎክና ለበዓል የሚሰዉ ልጆች አሉ። ልጆቻቸውን የሚሰዉ ነበሩ። ያ ነገር መቆም አለበት። አንድም ያ ነገር መገታት አለበት። ያ ደግሞ የሚገታው በማን ነው? አብርሃም ምሳሌ የሆነና እዛ ጋ ይቀመጥና በክርስቶስ ይመጣና እዚህ ጋር ኤቭሪቲንግ ይዘጋል ማለት ነው። ቤዛ ሆኖ ክርስቶስ ስለሚመጣ ማለት ነው። ስለዚህ አብርሃም ወደ ሞሬ ተራራ ላይ የ3 ቀን ጉዞ መጓዙ አንድም ክርስቶስ ለ3 ቀን ያህል በመቃብር እንትን ማለቱ የሚጠቁም ነው። ወደ ሞሬ ተራራ መውጣቱ ክርስቶስ ስለኛ መከራን ተቀብሎ በመስቀል ላይ ወደ ተራራ ላይ ጎልጎታ ላይ ወጥቶ መሰቀሉን የሚጠቁም ነው። እንጨት ተሸክሞ መሄዱ ክርስቶስ መስቀል ተሸክሞ መሄዱን የሚጠቁም ነው። ይስሐቅ ሊሰዋ ሲል አንደኛ ልጅህን አምጣልኝ ስለው አብ የላከው አንድያ ልጁን ክርስቶስ መጥቶ እንደሚሰቀል የሚጠቁም ነው። ይስሐቅ የክርስቶስ ምሳሌ ነበር፣ በጥላ ነበር። ያ ምሳሌነቱ ለአዲስ ኪዳን ስለሆነ ማለት ነው እና በፀጻቤቅ ላይ ተይዞ ያበጉ መምጣቱ ከሰማይ ለክርስቶስ ምሳሌ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ የእግዚአብሔር በግ ያለምን ኃጢአት የሚያስወግድ ይለዋል አይደለ? ለዛ ለይስሐቅ ያቺ በእንጨት ታስሮ የመምጣቱ ያበጉ ምሳሌ ለአዲስ ኪዳን ለክርስቶስ ለእውነተኛ ለአማናዊ ክርስቶስ ምሳሌ ነበር። ያበግ እሱ ያለምን ኃጢአት የሚያስወግድ እግዚአብሔር በግ ነው ተብሎ ተጠርቷል። ክርስቶስ እንዳለ ምሳሌነቱ እንደዛ ነበረ። ሙስሊሞች ጋር ስታዲያ ምሳሌነቱ ለምንድን ነው? እሱ አብርሃም ልጁን ይዞ ሊሰዋ የወጣው ለምንድን ነው? በእስልምናስ ክርስቶስ ከዛ ወዲያ እውነተኛው ቤዛ ይመጣና ይቤዣል፣ ቤዛ ይሆናል ማለት ነው። እውነተኛ እዛ በድንግዝ ጊዜ የነበረው ምልክቱ አብርሃም ሲጠብቀው ተስፋ ሲያደርገው አብርሃም ቀኔን ያይ ዘንድ ተመኘ አየም ሐሴት አደረገ ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ የተናገረው እንዲሁም ደግሞ ገላትያ ምዕራፍ 3 ላይ ከቁጥር 8 ጀምሮ ስለ አብርሃም የተነገረው ያ ታሪክ ተስፋው ሲያደርግ ሲጠብቀው የነበረው በክርስቶስ ተፈጸመ ማለት ነው። በክርስቶስ ተፈጸመለት። ሙስሊሞችስ ለምንድን ነው አብርሃም ልጁን ይዞ ወደ ተራራ ሊሰዋ የወጣው? ምልክቱ ምንድን ነው? በምንድን ነው? በታላቅ እርድ ተቤዠ ነው ይላል ሱራ 37 ከቁጥር 105 ላይ ከቁጥር 1 እስከ 107 ይህን ታሪክ ያወራል። ምንድን ነው? በትልቅ እርድን የተቤዠው በምን እርድ ነው? ይስሐቅን በምንድን ወይንም ደግሞ የአብርሃምን ልጅ በምንድን ነው የተቤዠው? ግልጽ ስላልሆነ አብርሃም ዞት የወጣው ኢስማኤል ቢሉም ግልጽ የሆነ ብዙም ነገር የለውም። ኤኒዌይስ አብርሃምን በምንድን ነው የተቤዠው? ምሳሌነቱስ ምንድን ነው? ግልጽ ሆኗል እኮ እዛ ላይ ቁርአን ላይ ምሳሌነቱ ምንድን ነው? እሱ ለምንድን ነበር አብርሃም ዞት የወጣው?
በህልሙ እንዳረደው ነው ያየው። ገባ አምላክ አዞት። ለምንድን ነው እሱ ዞት የወጣው? አላህ ነው አይደል ያሳየው? እሱን ህልሙን ያሳየው እንደዛ ነበር። ገባ ያን ሲያሳየው ለምንድን ነው ዞት የወጣው? ለልጁ ተናገረ። ለልጁ ሲናገር እሺ አምላክ ካዘዘ እሺ ብሎት ሄደ። ይረዳኛል እኮ ለምንድን ነው እሱ ነው ምክንያቱ ምንድን ነው? ምክንያቱ የአምላክ ስራ ነው ታዲያ። እህልም ስላየ ብቻ ብድግ ብሎ ልጁን ሊያርድ ይወጣል እንዴ? እንትን ሳያጣራ ነብይ እኮ ነው እሱ እኮ ነብይ እኮ ነው። ስለዚህ አላህ ነው ያዘዘው ማለት ነው። አላህ ነው ወይ ያዘዘው? ጥያቄ አዞት እኮ አላረገውም እኮ። ለምሳሌ አሁን ነብያትን አደረገው እኮ አልወጣኝም። አብዲል አደረገው እኮ አልወጣኝም። ለምንድን ነው እንደዛ አይነት ምልክት የሰጠው? ትርጉሙ ምንድን ነው ነው? ትርጉሙ ለጊዜው እኔ ማስረጃ የለኝም፣ ግን አምላክ እንዳዘዘው ነው በህልሙ ያየሁት የሰማሁት። የእኛን ግን ፈታውልህ። በቃ የእኛ ግልጽ ነው። ለአዲስ ኪዳን ሊመጣ ላለው በእናንተም አለ የለም እኮ የለም፣ አልወጣኝም እኮ። የእኛ ትርጓሜ አለው። ትርጓሜው ምንድነው? አዲስ ኪዳን ሊመጣ ላለው ምሳሌ ነበር፣ ጥላ ነበር አልኩኝ። ለብሉይ ኪዳኖች ለምሳሌ ሱራ ላይ አለ። ገባ ይኸውልህ፣ ይህን ታሪክ የሚያወራበት ቦታ ታሪኩ ላይ ቁርአን ላይ አለ። መማር ትችላለህ እዛ። አብዲል እሺ አንተ እፎይ በይዘው እንዳይጸን እንዳትበቃ ችግር እኮ ነው። አይ ኖ አልተገናኘንም ብዬ ነው። እኔማ ምን አጠፋሁኝና ነው? ወላሂ 100% ታውቃለህ። ወላሂ ብዬ ነው የማውቀው። አንተ ውሸትህ ነው እንጂ ወላሂ ታውቃለህ። ታሪኩ ራሱ ታነበዋለህ። ዝም ብሎ ታሪኩን ወላሂ ታውቃለህ። ዝም ብሎ ጠንቅቄ አውቀዋለሁ። የአሁኑን ጥያቄ እኔ በደንብ ግልጽ ባደርግልህ ደስ ይለኛል። ስህተት ስለሆነ ነው። ቆይ አንዴ፣ ስህተት የለውም። በይዘው እፎይ አንተ ማለት ነው አብዲ ዝም ብለህ አንተ ምንም የገባህ ነገር የለም። ስለዚህ ለእኔ እድል ውስጥኛ ላስረዳ። ማወቅ አልልም። ተራን ጠብቅ አልልም። ተራን ጠብቅ። ስርዓት የለም እንዴ? እያወራሁ ነው። ኖ እያሳሳትከው ነው ያለው ሁሉንም ነገር እና ላግዝህ ነው ያልኩ። በጣም እሺ። ስለዚህ ቴንኪዩ እድሉን ስለሰጣችሁኝ። ምንድን ነው ኢብራሂም ዓለይሂ ሰላም ልጃቸውን ኢስማኤልን ወስደው ሳክሪፋይስ እንዲያደርጉ የተጠየቀው መጀመሪያ ነገር አላህ ሱብሃነሁ ወተዓላ ያላቸውን ዊሊንግነስ እና ኦቢዲየንስ ለማየት ነው። ለአላህ ያላቸውን ኦቢዲየንስ ለማየት ነው። ይህን ያደረገበት ምክንያት ምንድን ነው? መጀመሪያ አላህ ሱብሃነሁ ወተዓላ እኛም ብለን የምናምነው ምንድን ነው? ፉሊ ነቢያቶች እሱ ላይ ፎከስ እንዲያደርጉ ይፈልጋል። ምክንያቱም ምንድን ነው? የዓለማት ብርሃን የሆኑትን ነቢይ መሐመድ ረሱሉላህ ለዓለም የተላኩትን ነቢይ ገና ከመወለዳቸው ጀምሮ ቤተሰቦቻቸውን አንድ ባንድ የነጠቀባቸው ምክንያት ከልጅነታቸው ጀምሮ የቲም ሆነው ያደጉበት ምክንያት ምንድን ነው? አላህ ፎከስ የሚያደርጉት አላህ ላይ ብቻ እንዲሆን ስለተፈለገ ነው። ማስረጃ አለ። ከኢብራሂም ዓለይሂ ሰላም ጋር ሳመሳስልልህ ምንድን ነው ለልጃቸው ለኢስማኤል የነበራቸውን ቅርብ ያለ ግንኙነትና ከሱ ለሱ ያላቸውን ዲፔንደንስ አላህ ሱብሃነሁ ወተዓላ አይቷል። ስለዚህ ያንን ኦቢዲየንሳቸው የእምነታቸውን ጥግ ለመለካት ሊንግነሳቸውን ለመፈተን ነው ያንን ያደረገው። ከዛ በኋላ ወዲያውኑ በነጭ ወዲያውኑ የተካው ለምንድን ነው? እውነትም እያነበበ ከስሩ ነው። አዳምጥ በቃ እያነበበ መሆን አለበት እንዴ? ኖት ነው እንዴ እያነበበ ያለው? እውነት ነው በጣም ወይም በጣም ፈርቷል፣ ወይንም ደግሞ እውነት ነው እያነበበ ነው መሆን ያለበት። ፈርታውን ማይገናኝ ታሪኮች ውስጥ ገብቶ ምኑን ከምኑ ነው ያገናኘው? በጌታ ስም ማይገናኝ ታሪክ ውስጥ እኮ ነው የገባው። አንድ ሻዳ ላስይዝ ዛሬ ቀን ቤትኛው አለ ሻዳ ላስይዝ ማን እኔ ነው? ማንኛውን አንድ ጥያቄ እስቲ ልጠይቃችሁ ነው። አንድ ጥያቄ ግን በውስጥ ሻዳ ይዛል። በእውነት አውራ ምን በውስጥ ምን አለ? ሰው ሳያቅ በራስ ጊዜ ሻዳ እንዴት ነው የሚያዘው? እስቲ ሻዳ እንዴት ነው የሚያዘው? ቆይ ሻዳ እንዴት ነው የሚያዘው? 24 ሰዓት ሙሉ አላሁ አክበር ብላ እያነበብከው እኮ ነው ቁርአኑ። ሻዳ ይዛል እኮ ዝም ብሎ ነው ወሬ የምታወራው። እስቲ ሻዳችሁን ንገረኝ ቅድሚያ።
ላስተምርህ ትላለህ? አሁን ትላለህ ልበል? አዎ ንገረኝ። አያ ጎይድ ተከትለኝ በለኝ። ንገረኛ ቅድሚያ እኮ እነግርሃለሁ፣ ችግር የለም። ትከተለኛለህ ትላለህ እኮ ቀጥል፣ ንገረኝ ቅድሚያ። አሽሀዱ በል። እሺ እሺ ባላ ታዲያ ለምን እላለሁ? ንገረኝ ቅድሚያ። አይዞኝ፣ ችግር የለውም። መልካም እሺ። ሻዳው ቁርአን ላይ አለ? ሻዳው ቁርአን ላይ አለ? ምን አልከኝ? ሻዳው ቁርአን ላይ አለ ወይ? የእስልምና መሰረቶች ሐዲስ ውስጥ ነው አሉት፣ ግን ሻሃዳ እንዴት እንደሚያዝ ቁርአን ላይ ማለት በአንድ ቦታ የለም፣ ግን አለ እንዴ። እናመሰግናለን። የእስልምና መሰረት ሐዲስ ውስጥ ነው ያለው። ሐዲስ ውስጥ ስትገባ ደግሞ ሻሃዳ መያዝ አለብህ። ቆይ ሐዲስ ውስጥ ስትገባ ደግሞ ሻሃዳ መያዝ ያለብህ ኢየሱስ ያላህ ቃሉና መንፈሱ ነው ብለህ ነው ሻሃዳ መያዝ ያለብህ። ያላህ ቃል ደግሞ ፍጡር አይደለም። ኢሳ ደግሞ ያላህ ቃል ቆይ ያላህ ቃል ፍጡር አይደለም። ያላህ ቃል ፍጡር እንዳልሆነ ታምናለህ። ስለዚህ ኢሳ ያላህ ቃል ነው፣ ኢሳ ያላህ መንፈስ ነው ብለህ ነው ሻሃዳ መያዝ ያለብህ። ሐዲስ ውስጥ ተመጣ ቁርአን ውስጥ ስለሌለ ማለት ነው። እሺ ለአሁኑ መልስ ልስጥ። እሺ ለአሁኑ ቁርአን ላይ ልትሰጠኝ ትችላለህ? ሻሃዳው ቁርአን ላይ አለ? ላውራው ብቻ መልስ ልስጥ። ላውራው መረጃ ጠይቃለሁኝ። መረጃ ታመጣለህ። ለዛ ችግር የለውም። አንተ ሁሌ እንደምታመጣ ታወራለህ። አሁን ማስረጃ የለም እኮ ሁሌም አንተ አንዳንዱ ነው ብቻ ማስረጃ አለ። እሺ አዳምጠኝ። ምን ላይ ልስጥ ማስረጃ? ስለምን ልስጥ? ኢየሱስ ክርስቶስ አሁን ምንድን ነው አልከኝ? ኢየሱስ ክርስቶስ ዛሬ ቢኖር ኖሮማ ችግር የለውም። ኢየሱስ ክርስቶስ ነቢይ በማለት ሻሃዳ ይዛለሁ። ያላ ቃልና መንፈስ ነው ብለህ ትይዛለህ? አትይዝም? ቃሉ እኮ ነው። አሁን ያላ ቃልና መንፈስ ነው አይደል? ኢሳ ቆይ ችግር የለውም። ያላ ቃልና መንፈስ ነው ብለህ ሻሃዳ ትይዛለህ? ያላ ቃል ነው እንጂ ልጁ አይደለም። ያላ ቃል ስጋ ሆነ አይባልም ቁርአን ላይ። ገባ? ችግር የለውም። ያላ ቃልና መንፈስ ነው ብለህ እስቲ ሻሃዳ ያዝ። ለምን እንደዛ የሚባል ሻሃዳ የለማ። እንዴት ብዬ እንደዛ ይዛለሁ? ባሳይህ ከእስልምና ለቀህ ትወጣለህ። እኔ እስልምና ኡፎይ አንድ አትሳሳት። እስልምና ለአንድ ሰከንድ አለቅም አልኩ። ለዛ ነው ለምን መሰለህ አብዲል ዋሽተዋችኋል። ነብያችሁ አስተማራችሁ ሻሃዳ አያያዝ ላይ ኢሳንም ነብይ እንዳመትለው ሁሉ በተጨማሪ ደግሞ ያላ ቃሉና መንፈሱ ነው ብለህ ሻሃዳ መያዝ አለብህ። የትኛውንም ነብይ ያላ ቃሉና መንፈሱ ብለህ አይደለም ሻሃዳ የምትይዘው። ኢሳ ላይ ግን ስትመጣ ያላ ቃልና መንፈስ ነው ብለህ ነው ሻሃዳ መያዝ አለብህ። ኤኒዌይስ ወደ ቶፒካችን እንመለስ። አንተ ነው የምትለኝ? ላወራው መልስ ልስጥህ። አንተ ነው የምትለኝ እንደዛ? ማስረጃ ጠይቃለሁ። እኔም ማለም ማስረጃ ጠይቀኝ፣ ማስረጃ ልስጥህ። እኔም እንደዛ ከሆነ አይሻልም? እኔ ኢየሱስ ክርስቶስ የአላህ ቃል ብዬ ነው ማምነው እንጂ የአላህ ቃል ስጋ ሆነ ብዬ አላምነው። ጎበዝ ተስማማኝ። የአላህ ቃል ነው ብለህ ታምናለህ። የአላህ ቃል ፍጡር ነው? ፍጡር አይደለም? ፍጡር አይደለም። ፍጡሩም ፈጣሪም አይደለም። እናመሰግናለን። ጨረስን በቃ። የአላህ ቃል ነው አለ። ችግር የለውም። ምን ብዬ ነው ማምነው አለኝ። የአላህ ቃል ነው ብዬ አምናለሁ አለኝ። ኦራይት ፍጡር ነው ወይ? ፍጡር አይደለም ያላህ ቃል። ጨረስን በቃ እኮ። ያላህ ቃል ይኸውልህ ኢየሱስ ክርስቶስ የተፈጠረው ሁን ፈየኩን አለው። ገባ? ሁን አለው። ገባ? እሺ ሁን አለው ነገር ምንድን ነው? ያላህ ቃል እኮ ነው። አልወጣኝም። እኔ ሁን አለው የሚል አይደለም የጠየቁ እኮ አልኩ እኮ ኢየሱስ ክርስቶስ አላህ እንትን ሲፈጥረው ሁን በማለት ነው ፈጠረው። ገባ? አልወጣኝም። ሁንማ ሌሎቹ ነው የተፈጠሩበት። እኔ ጠየቁት ቃሉ ነው በሚለው ነው የተስማማ ነው። ወደ ቶፒካችን እንመለሳለን። ቃሉ ፍጡሩን ፈጣሪም አይደለም። ቃሉ ፍጡሩን ፈጣሪ። በቃ እናመሰግናለን። ስለዚህ ኢሳ ደግሞ ቃሉ ነው ተብሎ ይጠራል። ስለዚህ ኢሳ ብቻ ነው ቃሉ ተብሎ የሚጠራው። ወደ ቶፒኩ ክርስቲያን አስቀጥል። አሁን ጥያቄ አለኝ። በቃ በኋላ ላይ ጨርሳል። አንዴ ጨርሳል። ተናግረሃል። ክርስትና ካካ መብላት ይፈቀዳል? በክርስትና ካካ መብላት ይፈቀዳል? ምንም እኮ አታውቅም። ዝም ብለህ እኮ እየቀላጠልክ ያለው የምታሰድበን እኛን። የክርስትና ካካ ይፈቀዳል ወይ? ሱናን አቢ ዳውድ 67ን አዘጋጅልኝ። ክርስቲያን ዛሬ ሰምቼ ካካ ይፈቀዳል የሚል አሳየኝ። ካካ ይፈቀዳል የሚል አሳየኝ።
ቪዲዮ ሲሰራጭ አይቻለሁ። ስበላ አይቻለሁ። የአንተ ኡስታዞች ወራዳና ውሸታም ስለሆኑ የቀጠፉትን ምን አገባኝ? ስለ ኡስታዝ ታውራ። የራስህን መምህሮችን ጠይቅ እኮ ማስረጃውን አንጣ። እሺ ካካ መብላት ይቻላል ያሉ ቪዲዮም ሆነ ቪዲዮ ላሳይ፣ አንጣው። ቪዲዮ ላሳይ፣ አምጣው። ካካ ይበላል ያሉበትን እኮ አልኩ እኮ። አሁን ካካ ሲበላ ይቻላል። የሃይማኖት አባቶች ናቸው ያስበሉት። እኔ እንደ ጁስ እንደሚጠጣ አንተ ጋር ነብይ ሲጠቀመው እንደነበር እንደ ጁስ ሲጠጣ እንደነበረ ካካ ታያለህ። አንተ አሁን ካካ ይበላል ብሎ ያስተማሩትን አንተ ያስተማርከኝ አንተ ራስህ ነው። ክርስቲያኖች ራሱ ካካ እንዲህ በሚበላ እኮ በተግባር ላሳያችሁኝ እኮ አይቻለሁ። ቪዲዮ ችግር የለውም። አንተ አብዲል ይኸውልህ እሱ ቪዲዮ ኡስታዞችን እኮ ይኸውልህ ከ10 ምናምን ማንሱትን አራግፈን የሰሯትን ድራማ አሳይተን ነው ላይቭ የጀመርነው። የለህም ነበር ማለት ነው። ካካ ይበላል ብለው የቀጠፉትን አዋርደናቸው። ኡስታዝ እንደመሆኑ ላሳየ። ኡስታዝ ነው አንተ ከድረማ ተቋም ላሳየ። ኡስታዞችን የሚያዝ ተቋም ላሳየ። አሳየው ተቋሙ። ኡስታዝ ነው የገረመ። ኡስታዞችን የሚያዝ ተቋም ወደ ክርስትና ነው። ቆይ ኡስታዞቹ ነው እንደገረመ። ከኡስታዞቹ በላይ ደግሞ ኡስታዞቹን የሚያዝ ተቋም ራሱ እስላሚክ ተቋሞች እንደለቀቁ ላሳየ። ራማ እስላሚክ ክርስትና ካካ የሚበላ ነው የሚነገረው። ፕሊስ አዳምጥ። ይኸውልህ ራማ እስላማዊ ድርጅት የጎዳና ዱዓ፣ ይሄ ማለት በጣም ታዋቂ ጎዳና ላይ ኡስታዞችን የሚለቅ ድርጅት ነው። ቲክቶክ ላይ እንዳሳያቸው ታዋቂ ቻናል ነው። ድርጅት እንኳን ሳይቀር ቀጥፎ አዋርደነዋል እኮ አሁን የውሸት ቋርፍ ማለት ልንገር ትምህርት ይሁን አብዲል፣ ከሙዝ የሚሰራ ከተለያዩ ጽዋች የሚሰራ ይሄ ተቋም እንኳን 400 ምናምን ሺህ ያለው ኡስታዞቹን አሳያቸው። እነኚህ ተቋም እንኳን ዜናዎቹን ያቸው ዜና የሚለቀቅበት ቴሌቪዥን ፕሮግራም ላይ ሰሞኑን ትናንት ወዲያ ራሱ እየተወራ ነበረ። ይሄ እንኳን ሳይቀር ወራዳ ሚዲያ ስለሆነ ክርስቲያኖች ካካ ነው የሚበሉት ብሎ ቪዲዮ ሰራ። ወራዶች ማለት ነው። ቋርፍ ማለት በደንብ ካልበሰለ ሙዝ የሚሰራ በሰሊጥና በኑግ ተደርጎ የሚበላ ነው። ባይሆን እናንተ ጋር አንድ ልስጥ። ሱናን አቢ ዳውድ 67 ሱናን ናሳይ 27 ሰላም ደክፈተ ቪዲዮን ሰራው ማለት ነው። ቪዲዮን አንጣው አልኩ እኮ ቋርፍ ይባላል። ማን ነው ሰራው ቪዲዮን? ኦኬ አንዴ እንደዚህ ይላል ሱናን አቢ ዳውድ 67 ላይ I heard that the people asked the prophet of Allah ነቢዩ ሲጠይቁት እንደዚህ ሰምቻለሁኝ ይላል። ናዌትድ አቡ ሰይድ አልኩድሪ እንደተረከው water is brought for you from the well of Buddha ውሃ ከቡዳ ጎሬ ውስጥ መጥቶልሃል። It is a well in which dead dogs, menstrual clothes and the excrement of people are thrown ጎሬው የሞቱ ውሾች የሚጣልበት፣ በደንብ አስተውል ወንድማችን፣ የሞቱ ውሾች የሚጣልበት፣ የፔሬድ ጨርቆች የሚጣልበት and excrement of people are thrown ሰገራ የሚጣልበት ጎሬ ነው። ጁስ በሉት፣ ጁስ ሆኗል። ኤኒዌይስ the messenger of Allah replied ያላ መልእክተኛ እንዲህ ሲል መለሰ verily water is pure and is not defiled by anything እውነት ነው ምላችሁ ውሃ ንጹህ ነው፣ በምንም ነገር አይቆሽሽም። በምንም ተአምር ውሃው አይቆሽሽም። ምን የተጣለበት? ውሾች፣ የሞቱ ውሾች፣ ሴቶች ፔሬድ ጨርቃቸውን እና ሰገራቸውን የሚጥሉበት ውሃ አይቆሽሽም። ውሃው ወራጅ ነው። ውሃው ወንዝ ነው። ውሃው ሐይቅ ነው። ውሃው ትልቅዬ ስለሆነ ነው። እኔዋ ከፍ አድርገው ሱናን አቢ ዳውድ ኦኬ አቡ ዳውድ said I heard Qutabai bin Saad say ask the person in charge of the well of Buddha about the deeps of the well አቡ ዳውድ እንደዚህ አለ። ቁታባ ቢን ሳድ የሚባለውን ሰውዬ ጠየቅኩት ስለ ውሃው ጥልቀት፣ ምን ያህል ጥልቅ ነው ውሃው። He replied, at the most
the water reach pews በጣም ከፍ ካለ በጣም ውሃው ከሞላ እዚህ ፕራይቬት ፓርት አካባቢ ከእምብርታችሁ ዝቅ ብሎ እሱ አካባቢ ነው የሚደርሰው። ውሃው በጣም ከሞላ እዚህ እንትናችሁ አካባቢ እምብርታችሁ አካባቢ ነው የሚደርሰው። የቱ ጋር ነበርኩኝ? then asked where does it reach when it is level goes down ዝቅ ሲልስ ምኑ ጋ ነው? he replied below the private part of the body ውሃው ዝቅ ሲል ደግሞ ከፕራይቬት ፓርታችሁ ጉልበታችሁ አካባቢ ነው የሚሆነው። ውሃው በጣም ሞላ ከተባለ ግን እምብርታችሁ አካባቢ ከደረሰ ነው። ኦልራይት ምናልባት ውሃው እንደዚህ ወራጅ ነው? ኖ ዌል ነው፣ የረጋ ነው። ምናልባት ትልቅዬ ነው። እንዴዋ አቡ ዳውድ said I measured the breadth of the well of Buddha with my sheet which I stretch over it. I then measured it with the hand. It measured 6 cubits in breadth. ነዛ ውሃውን ጎኑን እንደዚህ እንትሩን ለካውት ሽት ወይንም ደግሞ አልጋ ልብስ ነገር አንጥፌ ይላል። ልብስ አንጥፎ ለካው። ምን ያህል ነው ጎኑ ውስጥ ጥልቀቱ? 6 ክንድ ነው። 6 ክንድ ነው። 3 ሜትር ማለት ነው። እሺ የቱ ጋር ነበርኩ? It measured, okay. I then asked the man who opened the door of garden for me and admitted me to it. ከዛ በሩ የከፈተልኝን ሰውዬ ጠየቅኩት ይላል። ስለ በሩን የከፈተለትን ውሽዝ የታጠረ እንትን ውስጥ ነው ጎሬው ያለው፣ ግቢ ውስጥ ነው። ግቢ ውስጥ ያለች ጎሬ ነች። ጠየቅኩት had the condition of this well changed from what it had originally been in the past? የዚህ የጎሬ ሁኔታ ድሮ ከነበረው ጎሬው ሁኔታው ተለውጧል አልተለወጠም? ተቀይሯል አልተቀየረም ብዬ ጠየቅኩት። he replied no. አይ እንደዛው ነው። I saw the color of water in this well had changed. በጎሬ ውስጥ ያለው ውሃ ግን ከለሩም ተቀይሮ ነበረ፣ መልኩ ተለውጦ ነበር። ምን ተጥሎበት? የሞተ ውሾች ነው የሚጣልበት። ጁስ ሆኗል። ውሃ ወደ ጁስነት ተቀይሯል፣ መልኩን ቀይሯል። ምንድን ነው የሚጣልበት? ሌላ የፔሬት ጨርቅ። ሶስተኛ ምንድን ነው የሚጣልበት? ሰገራ። ነቢዩ በዚህ ጠጣ ይጉመጠመጥ ነበር በዌል ኦፍ ቡዳ በሚገባ። ሱናን አናሳይ 327ን ክፈትልኝ፣ 26 ወይም 27። ኦኬ ሱናን አናሳይ 327 ላይ I passed by the prophet when he was performing ውዱ። ነቢዩ ውዱ እያደረገ እየታጠበበት፣ ውዱ ሲያደርግ እንግዲህ መጉመጥመጥ አለ። ውዱ ሲያደርግ አለፍኩ በሱ ይላል። from the well of Buddha ከቡዳ ጎሬ ውስጥ ውሃ ቀርቶ I said እንዲህም አልኩት you are performing wudu from it when garbage is thrown into it. ቆሻሻ በሚጣልበት ውሃ ውዱ ታደርጋለህን ብዬ ነብዩን ጠየቅኩት። ምንድን ነበር ቆሻሾቹ? የሞቱ ውሾች፣ ፔሬድ የነካው ጨርቆች እና ሰገራ ነው የሚጣልበት። በዚህ ውዱ ታደርጋለህ ብዬ ነብዩን ጠየቅኩት። he said እሱም እንደዚህ ያለኝ water is not made impure by anything. ውሃ በምንም ነገር አይቆሽም፣ ተውኝ በቃ ብሎ ውዱ አደረገበት። ስለዚህ እኛ ጋር በሰገራ እንደዚህ በሉ ጠጡ የሚባል አስተምሮ የለም። ቋርፍ ነው ያ የመጣው። ቋርፍ ደግሞ የሚሰራው አንድም ከሙዝ ነው። ቅድም አሳይተነዋል ከምን እንደሚሰራ። አባቱ እዛው ቪዲዮን የሸቱን ሙሉን አዳምጡት ዩቱብ ላይ። ቋርፍ ነው። ቋርፍ ደግሞ ምንድነው? ከአታክልት ከሙዝ ካልበሰለ ሙዝ በደንብ ካልበሰለ የሚሰራ ነው። ስለዚህ ወደ ቶፒክ ኡስታዞቻችሁና ሼኮቻችሁ እየቆራረጡት በሚያመጡት ቪዲዮ መረጃ አድርጋችሁ የምታመጡ ከሆነ በነገራችን ላይ እስልምናችሁን ገደል እየከተታችሁት መሆኑን ከወዲሁ ላሳስባችሁ እወዳለሁ። ጥሩ ነው፣ ቀጥሉበት። የለቀቀው ሺቱ ነው። አብዲ አንዴ ቆይ ልጅ ወንድሜ ከቻልክ ስለዚህ ወደ ቶፒኮችን እንመለስና ቶፒኮችን ላይ መራት የሚችል ሙስሊም ካለ እስኪ ቀጥል።
እሺ ሕዝቅኤል 4:12 ላይ እንደ ገብስ እንጎቻ ምን አገናኘው? ችግር የለውም። ሕዝቅኤል 4 ነው የሚያወራው ብዬ ነው። ከሰው የሚወጣውን ፋንድያ በፊታቸው ትጋግረዋለህ ይላልና ይሄ ምንድን ነው የሚያወራው? አይልም እህታችን። እሱንም ኡስታዞቻችሁ ናችሁ የሚዋሹት። አጥጋቢ ምላሽ ክፈትላት። ሕዝቅኤል 4:12 ከአካውንት ጋግሮታላችሁ ይላል። ከአካውንት ጋግሮታላችሁ ይላል። ይኸውልህ እንደ ገብስ ይላል። ይኸውልህ ላንብብልህ። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣው ፋንድያ በፊታቸው ትጋግረዋለህ ይላል። እና ምን ማለት ነው እኮ? ምን ማለት ነው? አስረዳኝ ነው። ከሰው የሚወጣ ፋንድያ ምንድን ነው እኮ? ፋንድያው በሰው የሚወጣ እሱን ብሉት ይላል እህታችን። ለምንድን ነው የሚጋግረው? ትበላዋለህ የሚለው ስለምንድን ነው? እንደ ገብስ እንጎቻ አድርጎ ለምን ይበላዋል? ፋንድያውን ትበላለህ ይላል። ኧረ ተይ እህታችን ተይ። ኤኒዌይስ ክፈትላት አንዴ። እንጎቻም አድርገህ ትበላዋለህ። ልስም በቃ አዳምጪ እሺ። ከቁጥር 10 ጀምራ አድርግልኝ አንዴ። በደንብ አስተውይ። ሕዝቅኤል ለመቶ ምናምን ለቀናት ካካ ማለት ያለባቸው አይ ቲንክ ዘዳግም ምዕራፍ 23 ቁጥር 12 አካባቢ ላይ የተከለለላቸው አሉ። እዛ ውስጥ አይጸዳዱ፣ ወጥተው ነው የሚጸዳዱት። እና መሬት ተቆፍሮ ሽንት ቤት ውስጥ ነበር መጸዳዳት ያለባቸው። ነገር ግን ከኃጢአት ጋር በተያያዘ ሕዝቅኤል እንዳይወጣ እዚህ ራዩን በሚጽፍበት ይህንን እንትን በሚለው እንዳይወጡ ተከለከለ። የትም መሄድ አይችሉም፣ ለመጸዳዳት ርቀው መሄድ አይችሉም ነበር። እና ክፍሉን ላንብብልሽ። የምትበላው በሚዛን በየቀኑ 20 ስቅል ይሁን። በደንብ አስተውይ። የምትበላው ስንት ስቅል ይሁን እንዳለ እህታችን እያሳያት እየጠቆምከው 20 ስቅል ይሁን ይላል አይደለ? በየጊዜው ትበላዋለህ አለ። በየቀኑ ትበላዋለህ። ውሃውንም በልክ የኢን መስፈሪያ 6 እጅ አንድን እጅ ትጠጣለህ ይላል አይደለ? ከቁጥር 9 አድርግልኝ፣ ዝቅ አድርገው አንዴ። ከቁጥር 9 አስጀምርልኝ። የሚበላውን ከስር በደንብ አንተም ስንዴን፣ በደንብ አስተውይ፣ ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ። እነኚህዎች ላይ የሚበሉ ናቸው አይደሉም እህታችን? የሚበሉ ናቸው። እነኚህ ውሰድ አለው። በአንድ ዕቃም ውስጥ በደንብ አስተውይ፣ በአንድ ዕቃ ውስጥም አድርገህ እንጀራ ጋግር አለ። የሚጋገረው ምኑ ነው? ስንዴ፣ ጤፍ፣ እነኝን በአንድ ዕቃ ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። እነኚህ የሚወስዳቸውን የተሰፈሩ ምግቦች ለስንት ቀን ነው የምትመገበው ተባለ? ለ390 ቀን ነው የሚመገባቸው። ምኖቹን? ምስር፣ ስንዴ፣ ገብስ፣ ባቄላ እነኝን። ኦኬ፣ ከፍ አድርገው ቁጥር 10 የምትበላውም በሚዛን በየቀኑ 20 ስቅል ይሁን። መጠኑ ተነገረው። ለ390 ቀናት ያህል ምን መመገብ አለበት? 20 ስቅል በየቀኑ እችን ያህል ነው መመገብ ያለብህ። ከዚህ መጠኑ ይሄን ያህል ይሁንልህ ተባለ። ኦራይት፣ የቱ ጋር ነበር? በየጊዜው ትበላዋለህ አለው። ውሃንም በልክ ኢን መስፈሪያ ከ6 እጅ አንድን እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ አለ። የሚጠጣውም የውሃ መጠን ተነገረው። ለስንት? ለ390 ቀን ያህል በዛሽ በተከለለለት ስለሚቆይ ማለት ነው፣ መውጣት ስለማይችል ውሃው ምን ያህል መጠጣት እንዳለበት፣ ምግቡ ምን ያህል መብላት እንዳለበት እየተነገረው ነው። እንደ ገብስ እንጎቻ አድርገህ ትበላዋለህ። ምኑን? ከዛ በኋላ የተነገረውን ስንዴውን፣ ገብሱን፣ ጤፉን፣ ምስሩን እንደዚህ እንደምን አድርገህ ትበላዋለህ? እንደ ገብስ እንጎቻ አድርገህ ትበላዋለህ። ከሰው በሚወጣ ፈንድያ በፊታቸው ትጋግረዋለህ። ምኑን ነው የሚጋግረው? ስንዴውን፣ ገብሱን፣ ጤፉን። ያንን በምን ትጋግረዋለህ? ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ። ማብሰያነት፣ ማገዶነት ከሰው የሚወጣውን ፋንድያ ትጠቀማለህ ነው። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለው። ከፍ አድርገው። እኔም ጌታ እግዚአብሔር ሆይ ወዮ ወዮ፣ እነሆ ሰውነቴ አልረከሰችም፣
ከተናሽነቴ ጀምሮ እስከ ዛሬ ድረስ ጥንብና አውሬ የሰበረውን ከቶ አልበላሁም፣ እርኩስ ስጋም በአፌ ውስጥ አልገባም አልኩ። ከፍ አድርገው። እርሱም እነሆ በሰው ፈንድያ፣ በደንብ አስተዊ፣ እነሆ በሰው ፈንድያ ፋንታ ኩበት ሰጥቼሃለሁ። ሕዝቅኤል ተጸየፈ። ምን? በሰው ፋንድያ ወይንም ከሰው በሚወጣ ኮሲ ምግብ ማብሰልን አንድዶ ማብሰልን አልፈለገም ሕዝቅኤል። እግዚአብሔር ፈቅዶለት ነበር አይደለም? በዛ አድርጎ እንዲጋግር። አሁንም እኮ እንጠቀማለን። ባዮጋዝ አትጠቀሙም እንደ እናንተ ጋር? በሰው ፋንድያ እኮ ቀጥታ እኮ ነው። ምንም ኬሚካል አንድ ደሻ ተጠቀሚ። ባዮጋዝ አንድ ደሻ ተጠቀሚ። አሁን ነው አንድ ኬሚካል የመጣው እንጂ ድሮ እንደዛ ነበር። ስለዚህ አሁን ያን የሚባል ነገር የለም። ባዮጋዝ በጣም ቤስት አይደለም። ኩበት ለምሳሌ ከከብቶች ይወጣል፣ ይደርቃል፣ ይጋገርበታል። ገባህ? ከሰው የሚወጣውን ፋንድያም ልክ እንደዛ ነው የሚጠቀሙት የነበረው ድሮ ማለት ነው። እና እግዚአብሔር ይሄንን አድርግ ሲል እሱ ግን ተጸየፈ። እግዚአብሔር ግን አትጸየፈው። ጎበዝ፣ አንድ ጎበዝ። ኤኒዌይስ ሳይደርቅ አይነድም። የደረቀ ነገር የሰውን ፋንድያ ቢሆን ተኩበቱ ምንም የሚለይበት የለም። እህታችን ተኩበት የሚለይበት የለም፣ ስለደረቀ ማለት ነው። ሊነድ ይችላል። ስለዚህ ለማንደጃነት አዳምጪ፣ ለማንደጃነት ይህንን ሕዝቅኤል ጠየቀ። ይህንን ማንደዱን እንትን አለው። ከዛስ ምን ተሰጠው? ከከፍቶች የሚወጣ ፋንድያን ለማብሰያነት ለማንደጃነት ተጠቀመው ተባለ። ማ? ሕዝቅኤል። እኛ ጋር ጁስ አድርገን እንድንጠጣው አይደለም። እናንተ ጋር ጁስ ነው የሆነ ተደርጎ እየጠጣ ያለው እዚህ ጋር ማለት ነው። እንደ ጭስ አድርገን ተጠቀመው። ስልኩ ጭሱ ምግቡ ላይ ይቀላቀላል፣ በእጁ ይነካከዋል። ለማንደድ ብዙ ነገር አለ። ገባ አይደለም? ያንን እግዚአብሔር ሲያዘው ግን ሰውየው ንጹህ ሆኖ ራሱን አይ ይሄ ነገር አልፈልግም አለ። እግዚአብሔር ግን እንደዛ እንዲያደርግ ፈቅዶለት ነበረ። ገባ አይደለም? መልካም። ማንኛውም ጭስ ካርቦን ዳይኦክሳይድ ወይም ሞኖክሳይድ ነው እንትን የሚሆነው። ይህንኛው ደግሞ የነደዱ ነገሮች ሁሉ ባክቴሪያ የላቸውም። እህታችን ቢ ማታቂ ከሆነ ማንኛውም አዳምጪ፣ ተረጋጊ። ኤኒዌይስ ጠፍጥፈው ካካን በእጅ ጠፍጥፈው የሚል የለም። አንድ የሌለ ነገር አትጠቀሚ። እንደናንተ ጁስ አድርጎ እንዲጠጣው አይደለም። በእጅ ጠፍጥፈው የሚል የለም። የደረቀ ተረጋጊ። እንደዛ ጁስ አድርገህ ጠጣ የሚልም የለም። ኦኬ ካካ የሚሉት እዛ ውሃ ውስጥ ይጠጡታል። ትጠጫለሽ አንቺ የምትሆኝ አይደለው ነው? ነብይሽ እንደሚጠጣውን አንቺ አይጠጭም። ስማ ይኸውልህ፣ እኔ ማማዬን አስፈቅጄ በስነ ስርዓት ለመማር ለመጠየቅ ነበር የገባሁት። ምንም ያለሽ ነገር የለም። ወደ ትችት ወደዛ እየሄድሽ ነው። የሆነ ነገር ስላነሳ ለዛ መልስ ነበር ይሄን ያመጣሁልህ እንጂ ይሄን ጥያቄ ሁሉ አይገናኝም። እንግዲህ አሁን ጭንቅላታችሁ የምትጠቀሙ ሰዎች በደንብ አስተውሉ። ባዮጋዝ ማንኛውም ሰው ይጠቀማል። አሁን ላይ እንደውም ባዮጋዝ ከሰዎች የሚወጣ ካካ ለባዮጋዝ ይሆናል። የደረቀ ነገር ሊነድ ይችላል። ኩበት በእጃችሁ ነክታችሁ ምግብ አበሉ። ከሰል ነክታችሁ ከሰል እጃችሁ ላይ ምን ያህል እንደሚያጠቁር ታውቁታላችሁ። ያ ካርቦን ሞኖክሳይድ ደግሞ ለጤና ጤናማ ነው ወይ? አይደለም። ከሰው የሚወጣ ከሰል የተለየ ነው ማለት አይደለም። ገዳይ የሚባለው እንደውም ካርቦን ሞኖክሳይድ የከሰል ነው ገዳዩ። ቤትሽ ውስጥ ከሰል አጫጭሰሽ ከታፈነ ኢሚዲየትሊ ይገልሻል። ገዳይ ነው። ከሰገራ የወጣ ወይንም ደግሞ ከሰው የወጣው ኩበቱ ፋንድያው ከከሰል የከፋ ነው የሚል ጥናትም የለም። ጭሱ የማንኛውም ጭስ የእንጨትም ቢሆን ለአይን ጤና አይደለም። በማንኛውም ሁኔታ ላይ ከሰልም ሆነ ማንኛውም ነገር በዛ ሳትታጠብ ወይንም ደግሞ አይንህን ጭሱ ላይ ካደረግከው ይጠቅመሃል፣ ጤናማ ነው ማለት አይደለም። ኤሌክትሪክ ነበር ወይ በጊዜው? አልነበረም። ማገዶ ነበር ወይ በጊዜው? አልነበረም። ሕዝቅኤል ይህንን የታዘዘው ስለምንድን ነው? ለ390 ቀን ያህል ከዛ ከታጠረለት ግቢ መውጣት ስለማይችል መሄድ ስለማይችል ለግዴታ ለማብሰል እንጨት የሚያስፈልገው ስለነበር ጁስ አድርገው ጠጣው አይደለም። ውሃ ውስጥ ካካ የተባለበትን ውሻ የሞተበትን ፔሬድ የተጣለበትን ጠጣ አልተባለም። ኢቭን እሱንም ደግሞ አልተጠቀመበትም። በምንድን ነው የተቀየረው? በከፍቶች ፋንድያ። ኢቭን የከፍቶች ፋንድያ ጭሱ ጤናማ ነው ወይ? በአሁን ላይ ካሰብ ነው ጤናማ አይደለም። በጊዜው ውስጥ ከሆነ የግዴታ አብስሎ መብላት አለበት ሰውየው። ለማብሰል ደግሞ ማገዶ ያስፈልገዋል።
በእስልምና ደግሞ አንድ ነገር አለ፣ ደረቅ ነገር ቆሻሻ አይደለም የሚባል። ይሄን አታውቅም እህታችን ይመስለኛል። ደረቅ ነገር ቆሻሻ አይደለም የሚባል ነገር አለ። ኤኒዌይስ እንደዛ ነው። ክርስቲያን ፓራፍሬዝ አድርገው የኔ ጥያቄ ምን ነበር? ከጅምሩ እግዚአብሔር ፈቅዶለታል። ነብዩ ግን ሰገራው እንዲጋገር ፈቅዶለታል ብለሻል አይደለም? እንዲጋገርበት ፈቅዶለታል እግዚአብሔር። ሰገራውን እንዲጋገርበት ፈቅዶለታል እግዚአብሔር። ግን እሱ እህታችን ተረጋጊ። በእናንተ ነገርንሽ እኮ ሰገራው ይጠጣል። አላህ ነው የፈቀደው አይደለም? መከራሱ አይናገርም። ቆይ ሙሐመድ ያንን የዌልዋ ሰገራ የገባበት ይጠጣል ሲል ሙሐመድ ከራሱን የተናገረው ወይንስ አላህ ገልጾለን ነው? ውሃ አይቆሽሽም በምንም ያለው አይነጅስም ነው ዋናው ነገር። ለኡዱ ይሆናል። ኡዱ ሲያደርግ ይጉመጠመጥበታል አይጉመጠመጥበትም? ይጉመጠመጣል፣ ግን ወደ የሚገባም አይደለም። ቆይ ያንን ኡዱ የሚያደርግበትን ሰገራ የገባበት የሞተ ውሻ የገባበትን ኡዱ እንዲያደርግ አይነጅስም ያለው አላህ ነው አይደለ? ወይንስ መሐመድ ከራሱ ነው የተናገረው? አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩ። እናመሰግናለን። ስለዚህ አላህ ምን ብሏል? የሞቱ ውሾች የገቡበት ያንተን እግዚአብሔር ለማድረግ ለምንድን ነው ወደ አላህ የምትሄደው? አልገባኝም። ብልግና ውስጥ ከገባሽማ እግዚአብሔርን ለማዳን ትላለች። ምን ያህል መሀይም እንደሆኑ ይኸው። ማገዶን ከመጠጣት ጋር ታገናኛለች ማለት ነው። ይሄ ድንቁርና ይባላል። ሶሪ አር እንዲበላልኝ ነው ክርስትና የሚሰብከኝ እኔ። ቆይ ተረጋጋ። ጭንቅላታችሁን ተጠቀሙ። ኧረ በሽር ጀማል በጣም ይረብሻል። ጭንቅላታቸውን በደንብ ታዘባችሁ ግን አይደል? 5500 ሰው በደንብ ታዘባችሁ የዋብዮችን ጭንቅላት። ለማገዶ ሕዝቅኤል አንድ ደህ ምግብ ማብሰል ትችላለህ፣ ለማገዶነት መጠቀም ትችላለህ። ፍግን ከሰው የሚወጣ ፍግን መባሉን ተጸየፉ። አላነደደውም። ኩበት ነው የተጠቀመው፣ ከእንስሳት የሚወጣ የከፍት ኩበት ለማንደጃነት መባሉ ራሱ ቀፈፋቸው። የደረቀ የሰው ፈንድያ ማንደድ ይቀፋል፣ ጤናማ አይደለም፣ አንድዱት መባሉ ራሱ አሉ። ነቢያቸው ግን ሰገራው እርጥቡ ጨንቦቅ እያለ እንደ ጁስ ብትጉመጠመጥበት ችግር የለውም ሲላቸው ግን ይሄማ ፋይን ነው፣ ይሄ ዋብዮች ነው። ይሄ ጭንቅላት አልባ አካላትን ስትከተሉ አይምሯችሁ ሲወሰድ ማስተዋልን ስታጡ የምትመሩበት ነው። የሞተ ውሻ ሰገራ ፔሬድ ጨርቅ የተጣለበት በሱ መታጠም መጉመጥመጥ ኩል ፋይን ነው። በደረቀ በፍግ በሰው ፍግ ግን አንድ ዱት ተብላችሁ አይ አላነድም በኩበት ልጠቀም ብላችሁ ኩበት መቀየሩ ኢቭን አንድ ዱት መባሉ ይዘገንናቸዋል። ይሄ ዋብያ ጭንቅላት ነው። ስፔሻል ጭንቅላት ገራጅ ያልገባ አይደለም፣ ጋራጅ ያልገባ ጭንቅላት። ኤኒዌይስ እንደዚህ አይነት ጭንቅላት ቢኖረኝ እኔ ቆርጬ ገና ድሮ ጥለዋለሁኝ። ፓራፍሬዝ አድርገው ክርስቲያን ጁስ አድርገህ ስለምጠጣው ከሰሩን በቃ መጀመሪያ ብላ የመጣችሁ ምንድን ነበር? ይበላል ብላ ነበር የመጣችሁ እና ምን ያህል አጭበርብረዋት እንደመጣች በዚህ መረዳት እንችላለን። ምክንያቱም ከዚህ በፊት በርካታ ኡስታዞች ይህንን ጋግረው ይበላሉ ከሰው የሚወጣ ፋንድያ ብለው ቪዲዮም ሰርተዋል፣ ጽሁፍን ጽፈው ለጣጥፈው ነበርና ያንን በጣም ቆንጆ ቪዲዮ ሰርተ ከዚህ በፊት እንትን ተናግረህ ነበረ። እዛው ግልጽ ነው። በነገራችን ላይ መጽሐፍ ቅዱስም እዚህ ጋር እፎይ ቅድም በደንብ አስረድቷቸዋል። ሙሐመድ የሚናገረውም የሚያደርገውም ወሂ ነው፣ አላህ የነገረውም ቢሆን እንጂ ከራሱ የሚያደርገውና የሚናገረው የለም ብለው ያምናሉ ሙስሊሞች። ስለዚህ አላህ ምን ብሎ አዞታል ሙሐመድን ማለት ነው? የወር አበባ ጨርቅ የሚጣልበት የሞተ ውሻ የሚጣልበት ሰገራ የሚጣልበት በሚጣልበት ውሃ ውዱ እንዲያደርግ እንዲጉመጠመጥ ፈቅዶለታል። ያንንም ደግሞ ሙሐመድ ያደርጋል። የዕለት ተዕለት ህይወቱ ነው ማለት ነው። ይህንን እግዚአብሔር አምላክ አዘዘ። ከዛ በኋላ ይህንን ነገር የደረሰ ያላቸው ምንድነው? 390 ቀን በኃጢአታቸው ምክንያት ከዛ ቦታ መውጣት አይችሉም። በኃጢአታቸው ምክንያት የደረሰባቸው ነው። ስለዚህ እዛው ነው የሚጸዳዱት እነዚህ ሰዎች። ስለዚህ እግዚአብሔር ምን አማራጭ ሰጣቸው ማለት ነው? ያንን እንደዛ እንዲያደርጉ ሰጣቸው። እነሱ በኃጢአታቸው የደረሰባቸው ስለሆነ ወዮ ብሎ እዛው ተጸጸተ፣ ንስሐ ገባ። ስለዚህ ያንን በእንስሳ ፋንድያ እግዚአብሔር አምላክ ቀየረለት ማለት ነው።
ያንን አድርገዋል ወይ? አላደረገም። ያንን አላደረገም። ለምሳሌ ነብዩ ያንን አላደረገም። ሕዝቅኤል ላይ ያለው ታሪክ ይሄ ነው። ሙሐመድ ግን በየቀኑ እየተጉመጠመጠ በየቀኑ አይደለም፣ በቀን 5 ጊዜ በቀን 5 ጊዜ ነው አይደል ውዱ የሚያደርጉት። በቀን 5 ጊዜ ሙሐመድ በሰገራ ውሃ እየተጉመጠመጠ ይደፋ ነበር። ይሄ ግልጽ ነው። አይ ዋብዬ ጭንቅላት በጣም ነው ኢንተርቴን ያደርገኛል። ክርስቲያን እዚህ ላይ አንድ መጨመር የምፈልገው ነገር ኩቺዝ በሐሰት ቪዲዮ የዚህን ያህል እነሱ ሊያጭሩት ከፈለጉ ሰሃባዎቹ እኮ የመሐመድን ሰገራ ይፈልጉት ነበር አይደል እንዴ? አጠበቃት አልኩብሪ ላይ ኪታቡን ከፍተ ማሳየት እንችላለን። ቮሊዩም ላይ አይሻ ሳትቀር መሐመድ ከተጸዳዳ በኋላ የእሱን ሰገራ ፈልጋ አጣ ጠይቀዋለች። ሰሃባዎቹም አጥተዋል። ሲጠይቁት የሰጠው መልስ አታውቁም እንዴ? የነቢያትን ሰገራ እኮ መሬት ይደብቃል ብሏቸዋል። ሽንቱን ከጠጡ ሽንቱን የጠጣች አለች። አክታውን ከጠጡ የዋግምት ደም የቀላቅሎን ያስታውቀው ሲታመም ሰው የሚወስዱ አለ። ትውከቱን ከጠጡ ምራቁን ከላሱ ከዛ ደግሞ ከገሃነም እሳት ያድናል ብለው ካመኑ ይሄ ነገር ለምን ይከብዳቸዋል ታዲያ? ይሄ ሁሉ ነገር አሩንም ደግሞ ቢያገኙት ይቅርታ ገለቃሉ። በጣም ቀጥታ ጠራሁትና ቢያገኙ ይበሉታል። ሊበሉት ነው ሲፈልጉት የነበረው። ከፍቼ ቪዲዮ ማሳየት ይችላለ ማስረጃው እና የዚህን ያህል ቢግ ዲል አታርጉት። በቁራጭ ቪዲዮ በሀሰት ታምጥታችሁ ማለት ነው። ይህን ረስ አይ ቲንክ ነገኛ ቀን ላይ የምንገባበታለን። ቴንክ አመሰግናለሁ። ቦስ የለ ማለት ነው። ፓራፍሬዝ አድርገው ክርስቲያን ቶፒኩን ቶፒካችን ላይ እንመለስና ከእርድ ጋር በተያያዘ ነው። አንድ ጊዜ አንድ የቁርአን አንቀጽ ልክፈትላችሁና እስኪ እሱን መሰረት አድርገን ምናልባት ሙስሊሞች እንግዲህ እርስ በራሳቸው ያላቸውን ልዩነት ታውቃላችሁ። ፈጣሪያቸው ላይ አላህ ብለው የሚያመልኩት አካል ላይ ማለት ነው አንዱ የአንዱን ጣዖት ነው አላህ በገደለው አላህ ያጥፋው ብለው በጣም በተደጋጋሚ ቪዲዮ ይሰራሉ። በመጽሐፍቶቻቸው ላይም እነሱ ከሃዲ እንደሆኑ ይናገራሉ። ስለዚህ ለምሳሌ ሱራ 22 ላይ የሐጂ ምዕራፍ ማለት ነው ቁጥር 34 ላይ እንደዚህ የሚል ቃል አለ። ለህዝብ ሁሉ ወደ አላህ መስዋዕትን ማቅረብን ደነገግን፣ ከቤት እንስሳዎችን በሰጠናቸው ሲሳይ ላይ የአላህ ስም ብቻ ያወሱ ዘንድ አዘዝናቸው ብሎ ይናገራል። ስለዚህ መስዋዕት ማቅረብ ለህዝብ ሁሉ የተደነገገ ከሆነ መስዋዕት ወይም ደግሞ እርድ ማረድ በጣም ትልቅ ቦታ ያለው ነው ማለት ነው። አሁን የኛ ጥያቄ በነገው ዕለት አህባሾችም እርድ ያርዳሉ፣ ወሃብያዎችም እርድ ያርዳሉ፣ መስዋዕት ያቀርባሉ ማለት ነው። አህባሽ ለአላህ የሚያቀርበው መስዋዕት፣ ወሃብያም ደግሞ ለአላህ የሚያቀርበው መስዋዕት እነዚህን መመገብ ይቻላል ወይ? ሼር መደራረግ መጋራት ይችላሉ ወይ? ማዕድ መጋራት ይችላሉ ወይስ አይችሉም ነው። ሜቢ ጀሚል በሽር እስኪ የምትለው ሀሳብ ካለ እዚህ ላይ ኦኬ፣ ቀጥይ። ይሰማል ነገር? እንዴት ነህ ጀሚል? ሰላም ነው? ትሰማለህ? ደህና አልሐምዱሊላህ። ጠፍተሃል። ምንድን ነው? አልጠፋሁም። እዚህ ቤት ነው የማልቀው።